እሱ ጋር ቦታ ይዛቁም አይደል እንደምል በዱቤ ነው እንዲያመጣው እንዴ ፓርኪንግ እየሰራ ነው አንተ ለእቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እቴ ልታስደዳድራት የቀን ገቢ ለመሆኑ ግን ስንት ነው 5500 እኔ ለእቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ እኔ ቁርሱን ጨምሬ እኮ ነው ቫላንታይን ዴ ከኛ ባህል ያፈነገጠ ሰይጣናዊ ቀን ነው የሲንግሎች ቀን ይከበርልን በየቦታውና በየአካባቢው የሚሳሳሙና የሚተቃቀፉ ፍቅረኛሞች እንቃወማለን የሲንግሎች መብት ይከበርልን ግራጎናቸውን አግኝቶ ሄዱ አይደል እነዚህ ደግሞ ቆየኔን ግራጎና ጥንትሽ ውሻ እንዴት ነህ? ሰላም ነው ጋሽ? ሰላም ነው። እንዴት ነህ? አለን። ምንድነው ቤቱን አጠቋቁረዋል? ምን አደረኩት? ቀለሙ ምናምን ጠቁሯል እኮ እንዳለ። ሳከራዬ እኮ ነጭ ነበር። አረ ምንም አላደረኩትም ጋሽ። አይ አረ ተው እሱን ምንም ማለት ሙዝ እንብላ ቁጭ በል። አረ ተው ቤት ኪራዩን አከፍልም እንደ ምን ነው ዝም አልክ? ቤት ኪራይ እኮ አሁን እሰጣለሁ እያልኩኝ እኮ ይኸው አዘጋጅቼ እኮ አሁን እሰጣለሁ። አይ እኔም እኮ ዝም አልኩህ ምን እንትን ለማለት። አዎ አረ አዘጋጅቻለሁ። ቁጭ በል አይባልም እንደ እንግዳ አረገ ሰላም ነው ጋሽ? ቁጭ በል እኮ ይባላል። አዎ ልክ ነው ነው። አዎ ማንኛው ይሻላል? ብርቱካኑ ይሻላል? ሙዙ? ይሄ ምንድነው? ይሄ ፓፓዬ ነው። ፓፓዬ ነው። አቡ አንድ ልጅ አለች አቡ ልስጣት። አራ ግዳው እዚህ ልጆቹን ካዩኝ ዝም ብዬ አሁን ይሄንን አንዱን ይዤ ካዩ እንትን ያረጋል በቀል ይበቃል። እና በል አይዞህ ቀለሙን አስቀባዋለሁ። አሁን በሚመጣው አሁን በዚህ ሳምንት አስቀባላለሁ። አሪፍ ቀለም ጋሽቀጭም አሪፍ ነው። አይ የወሰድከው እኮ ነው። ምን እኔ አሁን አንድ ይዤ ብሄድ ልጆቹ አባዬ ገዝቷል ምናምን ይላሉ። ኮሎኔ ኮሎኔ ገዛው እንግዳም ይመጣብኛል። አንተ ወጣት አይደል? ምን ያደርግልሃል አንተ ጅል? አንተ ደግሞ አይደለም እኔ ማለት ኪራይም ከፍሬ ወደዛ አስቤዛዬንም ወስዶ ይሆናል እንዴ? ምን ሙዝ ደግሞ ምን ያደርግልሃል? ጋሽቀጭም ምንድነው አንተ ምንድነው የምሰማው? አዎ ግሬን ትንሽ ተሰበርኩ እባክህ ግሬን ትንሽ ተሰበርኩ። እንዳሁን አይደል እንደሚነግሩኝ? እዚህኛው ነው እንዴ? አዎ እዚህኛው ላይ ነው። ኧረ ተቀስቀስ። ድንገት ነው የወደከው? አዎ ድንገት ሸርተት አለኝና ሸርተት አደረገ። አዎ እንደዛ ነው። የሚገርም እኮ ነው። እኔ አሁን አይደል እንደሚነግሩኝ የምሰማው? አዎ እንዴት ነህ? አለሁ አለን ሰላም ነው አለን አለን ምንኛ ድንገት ሳልፍ እኮ አሁን በዚሁ ልጠይቅህ ብዬ። እሺ ምን አንተ ይሄ እንትን ብርቱካን ነገር ገዝቼ ኧረ ምን አስቸገረ? ተከለከለ ዝም ብሎ እያያዙ ያስባሉ። አዎ እሱማ ልክ ነው። ኧረ ምን አስቸገረ? ብርቱካን ገዝቼ መጣሁኝ ቢጨንቀኝ። ኧረ ምንድን ነው ብርቱካን መጠገኛ ይሄ ለሰውነት ይገባል በደንብ ስላልኩ አንድ ብርቱካን ለኔ መጠየቂያ። አንተም እኮ አንድ እኮ ነህ። ኧረ እንደው ያንተስ እንደው መንሰፍሰፍ ማለት ነው። ብዝት ታላለቀጥ ነው ጣሪያ ነካ ጎበዝ። አረዳተው ይሄን ምን ስለገዛሁልህ ነው። አሞም ታዲያ ምን ይዘው ልትሄድ ነው እንዴ? ይዘው ልትሄድ ነው? አይ ልስጥህ እንጂ እንደዚህ ብለህ ታዲያ እሰጥሃለሁ። ላንተ አይደለም ቋንቋና ሽማግሌ ባለዛ እንትን በል አይከኛል ጠይቅ እንግዲህ ሙዝ ልግዛልህ ለሱ ሰላም አለቃ ሰላም ነው። እንዴት ነህ? ፈቃድ አዲስ በጣም ጥሩ። አዎ እንግዲህ ምንድነው ደግሞ? ቆይ አዲስ የወጣ አመራር ነው። አዲስ የወጣ አመራር ነው። ሜትሩ ምንድነው? አየህ ይኸው እንግዲህ ይሄ ከስራ ቦታ ላይ ከዚህ ይኸው ትይዩ ፐርፐንዲኩላር ይሄ ወደዚህ 10 ሳንቲ ሰርቀ እየተጠቀምክ ነው። 10 ሳንቲ ወጥቷል። ይሄ ደግሞ ከስራ ተፈቀደልህ ቦታ ውጪ መስራት ማለት ነው። ቅጣታ ነው። አሁን ፕላስቲክ ወንበር ማውጣት እንደማይቻለው ወጣና እኔ ህጉ እኮ ነው። ይኸው ምን ያህል እንደወጣ በዚህ ትይዩ ተዛንፎ እኮ ይገፋል። ታዲያ ነው ለቀቀው እንዳትወርድ ይኸው ወጣል። ጭራሽ ደግሞ ፕሪም በፌስታል ቢያንስ በባዶ ወድ እኮ አትጎዳብኛለሽ። እኔ ሀሳቢ ቆንጆ ነው አይደል? በጣም ቆንጆ። በቃ እኔ ግን እንትን አፕል ነው የምፈልገው። ዋን አፕል ሄጄ ኬፕሳ ዶክተር አውያ መቀጣኝ ይሻለኛል። ይሄንን ያልበለውም እንዴ
እየታከምክ እታከማለሁ። በአንተ ብስጭት የተጎዳሁት ጻፍ እንጻፍልህ ለአፕል ብለህ አንተ አፕል አይፎን ብትይዝ እንዲህ ልትሆን እና ፈርም አፕሉን አምጣው ምንድን ነው መጀመሪያም እኮ አፕል ብትሰጥ እንደዚህ አትሆንም። በላው አስገባው በላው የታል ጥቁር ፌስታል የታል ቢጫ ፌስታል በይ እንዳትቀጪ እሱ ነገር ቀርቷል። ኮተቴ ብዙ ነው ምንም አይችለውም። ይሄ ስሱ ዘንቢል እርጥበት አይችልም። ፌስታሌ 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 አረና ብዙ ነው አመሌ ብዙ ነው ኮተቴ ጨነቀኝ አንተን በማጣቴ እቃው ተከማችቷል ከፊቴ ዘንቢሉን ወደዛ ማሚቴ ኩርቱን ፈላልጋችሁ አምጡልኝ ከሀሳብ ከጭንቀቴ ነፃ አርጉኝ። ዘንቢሉ አይሆንም ላትክልት ወዳጄ ፌስታሉን አምጡት ለኮተቴ ለሽንኩርቴ ፌስታሌ ነው መድኃኒቴ ተተክቷል ያው ፌስታሌ ልሸክፈው በዘንቢሌ